አላቃጠላችሁም እንዴ? አላቃጠለኝ። ሌሊቱ ሙሉ ሲነድ ማታ ሲነድ ነገ ቅዱስ ሰማዕቱ ቅዱስ ጊዮርጊስ አይዟችሁ እኔ ያለሁላችሁ ብሎ አይደለ በመብረቅ መና እንደው መና በሉት የወረደው አገራችን ላይ አለ እኮ። ጸሎት ስንጸልይ ሰማዩን ይከፍቶልናል። ተው መድኃኔዓለም ተው የኔ ጌታ የሰማዩን መስኮት በለው አፍከፈት ያደርግልናል። አሁንም የሰማይ የፈለጋችሁ ጠይቅ ልብህን መልስ። ልባችሁ አይታወክ። እሺ ካዲያን ሊመጡ ይችላሉ፣ መናፍቃን ሊመጡ በእኔ ስም ብሏል እኮ። በእኔ ስም ይመጣሉ፣ እውራን ያበራሉ፣ ለምጻሞች ያነጻሉ። ያን ጊዜ ተጠቅም ጀርባኔ። አሁን እኛ ችግራችን የሆነ ነገር መጣ፣ የሆነ ነገር መጣ። ለምሳሌ ስሙራ ማርያም የሆነ ነገር ሄደ አይደል? ስሚ መጀመሪያ ስሚ፣ ይቀጥላል። አንዳንድ ጊዜ የምናወራውን ነገር ሳሰሙ ለመስደብ አትሩጡ። እውነቴን ነው የምናገረው። እኛው በማርያም እኔ ብዙ ተሰድቤያለሁ፣ ብዙ ተብያለሁ፣ አይገባም ተብያለሁ። ግን እመቤታችን ክብርና ምስጋና እሷን ስመጣ ቤዛ ናት አይደለችም? ልባችን ውስጥ አለች የለችም? አለች። በአፍ ሊያጠፉት ይችላሉ፣ በልባችን ይጠፋል። እኔን በላው። እግዚአብሔር የተመሰገነ ይሁን። ግንቦታን እንዳትረሱ። ሁላችንም እመቤታችን ጋር ተገኝተን ነጭ ለብሰን እንደ ጥምቀቱ ነጭ ለብሰን ድምቅ ብለን ከዛ በፊት ደግሞ ሚያዝያ 27 ስደተኛው የሥራ ቀን ዝግ ስለሆነ ሰኞ ዕለት እዚሁ ምስካየ ኅዙናን መድኃኔዓለም 6 ኪሎ ይወጣል። ሚያዝያ 30 ደግሞ ማርቆስ ስለሚወጣ ሁላችሁም የዛ ሰው ይበለን። አሜን። የግንቦቱ አንድን ግን ምን በሉ